ይቅርታ አረፈድኩብሽ አይደል? ትንሽ ምን ባክሽ ባለፈው አረብ ሀገር የላኳት ሴት 6 ወር ሳይሞላት ይሄን ስጦታ ታጅጎደጉዷለች። እሱን ልቀበል ሄጄ እኮ ነው። እንዲህ ባጭር ጊዜ ተሳክቶላት እንዴ? በእኛ አሰራር 6 ወር በጣም ረጅም ነው። 2 ወር ሳይሞላሽ ነው በስጦታ የምታንበሸብሽ ታያለሽ። ፈጣሪ ያውቃል። ፈጣሪማ ወሰነ፣ እኔን አገናኘሽ። አሁን የሚቀረው የኔና ያንቺ ስራ ነው። ግን ጉዞ የቪዛና ህጋዊ ዶክመንት ይጠይቃል። ያው ህጋዊ በይው። በጣም ወሳኝ ሰዎች አሉኝ። ከዚህ እዛ እስከምትደርሽበት ሀገር ድረስ መሀል ላይ የኔ ቁልፍ ሰዎች ዋና ስራቸው አንቺን አየር ላይ እየተቀባበሉ ዋናው ቦታ ማድረስ ነው። የስራው ሁኔታስ እንዴት ነው? በቃ ለኛ ከፍለሽ ልክ አውሮፕላን ላይ ስትወጪ በቃ እየሄድሽ ደሞዝሽ መቆጠር ይጀምራል። አሰሪዎችስ እንዴት ናቸው? አሁን የምትገቢባት ሴትዮ በኢትዮጵያውያን ሰራተኞች ፍቅር ያበደች ነች ነው የምልሽ። የምገባባትን ሴትዮ ታውቋታላችሁ እንዴ? እንዴ ማዳም ፎዚያ እንዴ በየሰዓቱ ነው ቴክስት የምንደራረገው። የረጅም ዓመት ደንበኛችን ናት ብታይ። እሺ አሁን ጉዞ እንዴት ነው የሚሆነው? ይሄ ቼኪንግ የለ፣ ተርሚናል ላይ በሶ ጠፋብኝ የለ፣ ቀበቶ ጡት ማሳዣ ፍቺ ምናምን የሚባል ነገር የለ። በቃ የኛ ሰዎች ናቸው ፕሌን ላይ የሚጭኑሽ፣ እነሱ ናቸው የሚያወርዱሽ። እኛ ነን ጫኝና ውራጭ። አንቺ ብቻ በመሰጥሽ አካውንት ብሩን ማስገባት ብቻ ነው። ብሩን ማስገባት ብቻ? ደስ ይላል በጣም። አዎ ደስ ይላል። ብሩን ማስገባት ነው? ማስገባት። እንዴት ነው አወቀኝ? እኔ እንጃ። እኔ ብዙ ሰዎች ያውቁኛል እንጂ እኔ ያላውቃቸው። ያው ፍታዊ አሰራርን ስለምከተል አይደለ? ቤዛ ነኝ። የዛሬ 9 ዓመት እንዲጉ ማስጨብጠ ነበር የላከኝ። 9 ዓመት? ይሁሉ ዓመት ሰርቻለሁ ማለት? አዎ የብዙ እህትና ወንድሞቼ ነው ታበላሽታል። የኔ ስራ እኮ እናንተን እዛ ማድረስ ነው። ክፉ እድላችሁ እዛ ድረስ ከተከተላችሁ እኔ ምንም ማድረግ አልችልም። አንተ ምንም ማድረግ ካልቻልክ ህግ ማድረግ ይችላል። አረ እኔ አልበላም እኮ። እኔ እኮ አሁን ነው የበላሁት። እውነት አሁን ነው የበላሁት። አረ አልበላም። ኢንስፔክተር ከተማ እባላለሁ። አቶ ቦጋለ ዳምጣው በህገወጥ የሰዎች ዝውውር ተጠርጥረ በቁጥጥር ስር ውለሃል። አሁን ለጥያቄ ስለምፈልገው ወደ ጣቢያ። እንዴ እሺ አውሮፓ ልሞክርልሽ። በእኔ የደረሰ ስቃይ በእህቶቼ እንዲደርስ አልፈቅድም። እንዲህ አይነቱን መደበኛ ያልሆነ ፍልሰትን እቃወማለሁ። ቀጥል። ተነስ ተነስ። እሺ እናንተንም ልውሰዳችሁ። ተነስ። ታው እኛ እኮ ህጋዊ ነን። የማይሆን ተነስ። ታው እንጂ እንዴ። ይህ መደበኛ ፍልሰት በአደጋዎች የተሞላ ነው። ስኬታማና አስተማማኝ ጉዞን ለመጓዝ መደበኛ ፍልሰትን ይምረጡ። ይህ መልእክት ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ UN Women ጋር በመተባበር የቀረበ ነው። የፖፑሌሽን ሚዲያ ሴንተር የቲክቶክ አካውንትን ፎሎ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ።